ሰላም ጤና ይስጥልን የተወደዳችሁ የካናል ቲዩብ ቤተሰቦች እንደምን ዋላችሁ። ሁለት መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። የመጀመሪያው መረጃችን ደህንነታቸውና ጥራታቸው ያልተረጋገጡ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ መሆናቸውን ይመለከታል። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀምባቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። የባለስልጣኑ የህዝብና የኮሚኒኬሽን ጉዳዮች ዳይሬክተር የሆኑት አቶ አበራ ደመቀ እንደተናገሩት ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ላይ ባደረገ የገበያ ቅኝትና ቁጥጥር እገዳ የተጣለባቸው ምርቶቹ የአምራች ድርጅቱ ስምና አድራሻ ያልተገለጸባቸው፣ አስገዳጅ ደረጃ ምልክትና ምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብአት ዝርዝር ያልተጠቀሰባቸውና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች ናቸው ብለዋል። እገዳ ከተጣለባቸው የለውዝ ቅቤ ምርቶች መካከል መዓዛ የለውዝ ቅቤ፣ አያልን የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ ስካይ የለውዝ ቅቤና ያሚ የለውዝ ቅቤ ይገኙበታል። እንዲሁም ከምግብ ዘይት ምርቶች መካከል ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ የንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይትና እፎይታ ንጹህ የምግብ ዘይት የሚሉት ይገኙበታል። በተጨማሪ ስማቸው ለጊዜው ያልተጠቀሱ 10 ምንም አይነት ገላጭ ጽሑፍ የሌላቸው ልዩ ልዩ የከረሜላ ምርቶችም ይገኙበታል። ወደ ሁለተኛው መረጃችን ስናመራ በነዳጅ ዋጋ ላይ ጭማሪ መደረጉን ይመለከታል። ከመጋቢት 14 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆየው የነዳጅ ምርቶች የችርቻሮ መሸጫ ዋጋ በሊትር እንደሚከተለው ሆኗል። ቤንዚን 112 ብር ከ67 ሳንቲም፣ ኬሮሲን 107 ብር ከ93 ሳንቲም፣ ነጭ ናፍጣ 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም፣ ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም እንዲሁም የአውሮፕላን ነዳጅ 113 ብር ከ20 ሳንቲም እንዲሸጥ የንግድና ቀጠናዊ ትስስር ሚኒስቴር ወስኗል። ለነበረን ቆይታ ከልብ እያመሰገን መልካም ምሽት እንዲሆንላችሁ እንመኛለን።